የኤአይ አውቶሜሽን ቱሎችን ከተማራችሁ $1000 ተከፋይ ትሆናላችሁ። ዊዛውት ኤኒ ፍላፍ ወደ ገደለው። እስካሁን ነገሮችን ማኑዋሊ እያደረግን ነው። በደንብ ስሙኝ። የኤአይ አውቶሜሽን ቱሎች ሜክ እና ኤን8 ከዚህ በፊት በ10 ሰዓታት የምንሰራቸውን ስራዎች ያለማጋነን ዊዛውት ኤግዛጅሬቲንግ በ30 ደቂቃ ውስጥ አንድን ስራ መስራት ያስችሉናል። ለአምጪ እንዲከፈል ህሊናዎት ያስገድዳልና ወደ ነጥባችን ስንመለስ ኤአይ አውቶሜሽን ምንድን ነው? አብዛኞቻችን ዩቲዩብ አውቶሜሽን እናውቃለን። ያው በዝ ነው። ሲምፕሊ ኤአይን በመጠቀም ኤአይ ጀነሬትድ የሆኑ ስክሪፕቶችን በመጠቀም ዩቲዩብ ላይ ኮንተንቶችን አፕሎድ በማድረግ ሞኔታይዝ ማስደረግ ወይም ደግሞ ገንዘብ ሜክ ማድረግ ማለት ነው ዩቲዩብ አውቶሜሽን ሲባል። ወደ ኤአይ አውቶሜሽን ስንመጣ እስቲ ከዛ በፊት ግን ኮሜንት ላይ ኤአይ አውቶሜሽን ምን እንደሆነ እናንተ ስለ ኤአይ አውቶሜሽን የምታውቁትን ኮሜንት ሴክሽን ላይ አስቀምጡልን። ኤአይ አውቶሜሽን በቀላል አማርኛ ኤአይን በመጠቀም ወይም ሰው ሰራሽ አስተውሎትን አርቲፊሻል ኢንቴሊጀንስን በመጠቀም ጊዜን መቆጠብና ስራን ማቅለያ መንገድ ነው። ለምሳሌ አንድ የኢኮሜርስ ዌብሳይት ላይ ሰዎች እቃ ሲያዙ ያዘዙትን ከኢንቬንተሪ ማለትም ከመጋዘን ቀንሶ ወደ ፔመንት ሪዳይሬክት አድርጎ ወይም የሚመራ በስተመጨረሻ ላይ ያዘዙትን ኦርደር ያደረጉትን እቃ እነሱ ጋር ዴሊቨር እናደርግ ያለውን ወርክ ፍሎ ሃንድል ለማድረግ ከዌብሳይቱ ውጪ የኦቶሜሽን ቱሎችን ተጠቅመን የምንሰራው ሶሉሽን ነው። እኚህም ቱሎች ደግሞ የግድ ያስፈልጉናል። ለምሳሌ ያክል ከዚህ በፊት እንደነዚህ አይነት ኦቶሜሽን ለመስራት የፓይተን ፕሮግራሚንግ ላንጉዌጅ በጣም ወሳኝ ነው። ስለዚህም የፓይተን የፕሮግራሚንግ ላንጉዌጅ በጣም አስፈላጊ ነበር እና ፓይተንንም ማስተር ማድረግ ይጠበቅ ነበርና አይዴስ ግን በአንድ ዌብሳይት ይህን ሁላ ነገር መስራት እንችላለን። እኚህም ሜክ እና ኤን8 ይባላሉ። እሺ ሜክ እና ኤን8 ምንድን ናቸው? እኚህ ቱሎች ወይም ዌብሳይቶች ኮኔክት የምናደርግባቸው ናቸው። ለምሳሌ ጉግል ሺት ላይ አንድ ሰው ጉግል ሺት ላይ የምንፈልገው ዴታቤዝ ፎርም ሰብሚሽን ሊሆን ይችላል ስቶር እንዲሆንልን ከፈለግን ወይም ደግሞ ያ ጉግል ሺት ከቴሌግራም ጋር ወይም ከቴሌግራም ቻናላችን ጋር ሊሆን ይችላል ከቴሌግራም ዌብሳይት ከቴሌግራም ቦታችን ሊሆን ይችላል ከሱ ጋር ኮኔክትድ እንዲሆንልን አውቶሜትድ የሆነ ኢሜይል ሊሆን ይችላል። ለምሳሌ የሆነ ሰው ኢሜይል ላከልን ያንን ኢሜይል እኛ የሆነን ቴክስት ብቻ አፕሎድ እናደርጋለን። ኢቨን ኢፍ ኤአይ ጀነሬትድ የሆኑ ሪስፖንሶችን እንዲሰጥልን ማድረግ ከፈለግን ሜክ እና ኤን8 ተጠቅመን ማድረግ እንችላለን። ስለ ሜክ እና ኤን8 ናውዴስ ኮርሱ ላይ የተቸበቸበ ያለበት ጊዜ ማለት ሞር ኦፍ ስለ ኤን8 እና ሜክ አውቶሜሽን ማወቅ የምትፈልጉ ከሆነ ስለ ኤአይ አውቶሜሽን የተለያየ ኢንሳይት ለማግኘት የምትፈልጉ ከሆነ የቴሌግራም ቻናላችንን ጆይን አድርጉ። ሊንኩ ዲስክሪፕሽን ላይ አለ። ዋይ ለርኒንግ ደም ኢዝ ላይፍ ቼንጂንግ ቦሪንግ የሆኑ ስራዎችን ኦቶሜት ለማድረግ ለቢዝነስ ወርክ ፍሎ ቢልድ ለማድረግ አውቶሜሽን እንደ ሰርቪስ ለማቅረብ እንደ አገልግሎት ለማቅረብ እንደ ፍሪላንሰር ደግሞ ገንዘብ ሜክ ለማድረግ ያው ዋናው እነሱ እኚህን ቱሎች ማስተር ማድረግ ለክላይንቱ ሶልቭ የሚያደርገው ፕሮብለም ሪፒቲቲቭ ታስኮችን ወይም ድግግሞሽ የበዙባቸውን ታስኮችን በቀላሉ ሪፕሌስ ለማድረግ ማለት በቀላሉ ለመስራት ማለት ነው። ለርኒንግ ቤኔፊቱ ምን ይመስላል? ያው ለርኒንግ ቤኔፊቱ ሜክንም በሉት ኤን8ንም በሉት ኢዚ ድራግ ኤንድ ድሮፕ ነው። ምንም አይነት ኮድ አጽፉ፣ ሲንግል ላይን ኮድ ሳጽፉ ድራግ ኤንድ ድሮፕ በማድረግ የፈለጋችሁትን ኦቶሜሽን ሞጁሎችን ቢልድ በማድረግ ሴናሪዮ ክሬት በማድረግ ለምሳሌ ሜክ ላይ መስራት ትችላላችሁ ማለት ነው። ትንሽ ቲዩቶሪያል አይታችሁ 80% መረዳት ስሙዝ የሆነ ለርኒንግ ከርቭ አላቸው። ኢች ኦቶሜሽን ቢልድስ ዩር ፖርትፎሊዮ እያንዳንዱ የምትሰሩት የኦቶሜሽን ፖርትፎሊዮችን ቢልድ ያደርጋል። ስፔሻሊ አፕወርክ ላይ በሉት ፋይቨር ላይ በሉት የተለያዩ ፍሪላንሲንግ ፕላትፎርሞች ላይ ይህን ስኪል ተጠቅማችሁ መግባት ትችላላችሁ። አቨሬጅ ለርኒንግ ታይም ላይን ዊዝ ኮንሲስተንሲ እውነቱን ለመናገር 7 ቀን ከበቂ በላይ ነው ቤዚክሶችን ለመማር። ቤዚክሶቹ ሲባሉ አሁን ለምሳሌ ትሪገሮች አሉ፣ አክሽኖች አሉ፣ ራውተሮች አሉ ቢልድ ለማድረግ እና 30 ቀን ደግሞ ሪል ክላይንት ሬዲ የሆኑ ኦቶሜሽኖችን ቢልድ ማድረግ ትችላላችሁ። ያው ክላይንት አፕሮች ለማድረግ ዝም ብሎ ቴሌግራም ቦቶችን ኮኔክት አድርጎ ብቻ ሳይሆን ለምሳሌ ለሊድ ጄኔሬሽን የሚጠቅም አንድ የጉግል ሺት ፕሮጀክት ከጉግል ዌብሳይት ጋር ኮኔክትድ የሆነ ሰርታችሁ ክላይንት አውትሪች ማድረግ ትችላላችሁ። ምክንያቱም ናውዴስ ብዙ የኮንሰልተንሲ ካምፓኒዎች የሪል ስቴት ካምፓኒዎች አሉ። እነሱ ታይማቸውን ሴቭ የሚያደርግላቸው ኢነርጂያቸውን ሴቭ የሚያደርግላቸው ሊድ ጄኔሬት የሚያደርግላቸውን ቱል ይፈልጋሉ። ኦብቪየስሊ እናንተን ፕሪፈር ያደርጋሉ። አሁንም ለአምጪ እንዲከፈል ሊናውት ያስገድዳል እና በእኔ ኤክስፒሪየንስ ሜክን ማስተር ብታደርጉ የተሻለ ነው ከኤን8 በላይ። ቢኮዝ ኤን8 ፍሪ ትራይል ነው የሚሰጠን ለ15 ቀን ብቻ ነው የሚሰጣችሁ። እኔ ባለኝ ልምድ ከአምና ጀምሮ ወደ 1000 ክሬዲት ይሰጣል። ይህም ማለት ለእያንዳንዱ ክሬት የምታደርጉት ሴናሪዮ ወይም ደግሞ ኦቶሜሽን ራን ስታደርጉ 1 ክሬዲት ይቀንሳል። ኢኔሴንስ 1000 ኦቶሜሽን ቢውልድ ማድረግ ትችላላችሁ ማለት ነው።
እንዲሁም ለተለያዩ አይነት ኤክስክሉሲቭ ኦፈሮች ኦፊሻል የሆነ የቴሌግራም ቻናል አለ። ይህንም የቲፋም ቴሌግራም ቻናላችንን ጆይን አድርጉ። ፕላስ ደግሞ ሪል ኮምፓሪዥን ያለበት በሜክ እና ኤኔቴን ፒዲኤፍ ታገኛላችሁ። ይህንንም ፒዲኤፍ አክሰስ ለማድረግ ኦፊሻል የሆነ የቴሌግራም ቻናላችን ጆይን አድርጉ። ሰብስክራይብ ፕላስ ላይክ